ደህና ቤተሰብ የለኝ ወይም ጓደኛ፣ እድሌ ጠማማ ወይ ከቤተሰብ አሊያም ከትዳር ጓደኛ። ዝም ብሎ መጨነቅ ተጨነቅ ያላት ነፍስ እንዲያው ስትዋትት ትኖራለች። አንድ ጥያቄ ልጠይቅ ወዳጄ፣ ስኬት ላንተ ምንድነው? እድል ወይስ ልምድ? ለምን አንዳንድ ሰዎች ከባድ ሁኔታ ውስጥ እንኳን ቢሆኑ ወደ ከፍታ ይወጣሉ? ስኬት እግዚአብሔር የመረጣቸው ሰዎች ስጦታ ነው። ሲፈጠር ድሃ ሆኖ የተፈጠረ ልጅ እድል እንጂ ስኬት የለውም። ስኬት የአእምሮ ውጤት ሳይሆን እድል ነው። እሰራለሁ ነገር ግን ስኬት የለም በእኔም ሆነ በቤተሰቦቼ ውስጥ ብለህ ራስህን ታማርራለህ፣ ታስጨንቃለህ። እኔ ከዚህ በኋላ ተስፋ የለኝም የምትል ከሆነ ይህ ቪዲዮ ላንተ ምላሽ ይዞልህ መጥቷልና በጥሞና ተከታተለኝ። የስኬታማነት ህይወት በመርም ይሁን በአስተሳሰብ ከሰው ሰው ይለያያል። ነገር ግን የሁላችንም ጥረት በተሰማራንበት የሥራና የኑሮ መስክ ውጤታማ በመሆን ደስተኛ ህይወት መምራትን ነው ምኞታችን። የስኬት ጉዞ የሚጀምረው ከምንነድፈው ግብና ራዕይ ይጀምራል። ታዲያ ሁላችንም እንደየአቅማችን እንጥራለን፣ እንፍጨረጨራለን፣ እንቅልፋተን እንሰራለን። ነገር ግን ወደ ስኬት የሚደርሱት ጥቂቶች ናቸው። በጣም የሚገርመው ደግሞ እነዚህ ሰዎች ስኬታማ መሆን የቻሉበት ካንተ ወይም ካንቺ የተለየ ሆነው አይደለም፣ የተወሰኑ ስጦታቸውን ወደ ገንዘብ ስለለወጡ ነው እንጂ። ስኬታማ ሰዎች ከሌሎች የሚለዩበት በምን መንገድ ነው? እድለኛ ስለሆኑ ነው? ከእናት ወይም ከአባታቸው ባገኙት ሀብት ነው? በወንጀል ወይም በማጭበርበር ያገኙት ስለሆነ ነው? ይህ አካሄድ የስኬታማ ሰዎች መርህ አይደለም። ምክንያቱም መሰረቱን በአሸዋ ላይ ስለሆነ ዝናብና ጎርፍ ሲመጣበት አጥረግርጎት ይሄዳል፣ መነሳትም ይከብደዋል። ስኬታማ ሰዎች እድልን ወደ ስኬት የመቀየር ኃይለኛ ጥበብ አላቸው። ስኬታማ ሰዎች ልዩ የሚያደርጋቸው ልማዳቸውና የአኗኗር ዘዴያቸው የተለየ በመሆኑ ነው። የሁላችንም የአኗኗር ዘዴዎች ወይም ልምድ ይለያያል። ሁላችንም ሊያስማማን የሚችለው ልማዳችንንና የአኗኗር ዘዴያችንን በራሳችን ልክ ልንሰፋው ይገባል። ይህንን ስል ያለን ኢኮኖሚ ወይም ዕውቀት ለራሳችን ህይወት በሚመች መልኩ በማቀናጀት የተሻለ ስኬታማ ህይወት መፍጠር እንችላለን። ስኬት ማለት የተደጋጋሚ ትንሽ ልምዶች ውጤት ነው። ስኬት በአንድ ቀን አይመጣም። ስኬታማ ሰዎች ልምዳቸውን ሲያጋሩ እንዲህ ይላሉ። አንተ አልችልም ብለህ ከጀመርክ እውነት ነው የምልክ አትችልም። ስኬታማ ሰዎች ግን እሞክራለሁ ብለው ይጀምራሉ። ጭላንጭል በር ተከትለው ወደ ስኬት ማማ ይወጣሉ። ስኬታማ ሰዎች ከሌሎች በላይ በአእምሮ ብልህ አይደሉም፣ ነገር ግን ከሌሎች በላይ ልምድ የያዙ ናቸውና። ትዕግስት። በህይወት ውስጥ ውድቀት አይቀሬ ሊሆን ይችላል፣ ነገር ግን መቆም ግዴታ ይሆንብሃል። ስኬታማ ሰዎች በችግር ጊዜ አይቆሙም፣ በዚያን ጊዜ ይጠነክራሉ። ውድቀት መጨረሻ አይደለም፣ ትምህርት ቤት ነው የሚሉት። ብዙ ሰዎች ትዕግስት በማጣት በውድቀታቸው ወይም በችግራቸው ጊዜ ማገገም አይችሉም። አንዳንዶቹ ያውም ራሳቸውን እስከ ማጥፋት ይደርሳሉ። ስኬታማ ሰዎች ግን በየትኛውም አይነት ችግር ውስጥ ቢሆኑም ለውድቀታቸው እጅ አይሰጡም። አፈር ልሰው ለመነሳት አይከብዳቸውም። በጣም የሚደንቀው በውድቀታቸው ጊዜ የሚወስዱት ብልሃት እጅግ የሚያስደምም ነው። በውድቀታቸው ተስፋ አይቆርጡምና። ሌላኛው በየቀኑ መማርን ይወዳሉ። የዛሬ እውቀታቸው የነገ ገቢ ነውና። ስኬት ማማ ላይ ለመሄድ ጉዞ የሚያደርጉት ሁሉ የንግድ ዘርፋቸውን የሚቆጣጠርላቸው ቢዝነስማን ወይም ማናጀር ሊቀጥሩ ግድ ይሆንባቸዋል። አሊያም ስኬቶቻቸው ከእጃቸው ይርቃሉና።
ስኬታማና ጎበዝ ቢዝነስማኖች በየቀኑ 10 ገጽ መጽሐፍ ስለ ስኬታቸው ያነባሉ። ይህ ማለት በአንድ ዓመት ውስጥ ከ3650 ገጾች በላይ ያነባሉ ማለት ነው። ታዲያ እነዚህ ትንሽ የመሰሉ ነገሮች በህይወት ግዙፉን ተራራ የመውጣትን ያህል ኃይል አላቸውና። ጊዜን መቆጣጠር። ሁሉም ሰው 24 ሰዓት አለው። ነገር ግን ሁሉም አንድ ውጤት አያገኝም። አንድ ጌታ ለሁሉም የሰው ልጆች ጠዋት ከባንክ አካውንት 86400 ብር ወጪ ተደርጎ ለግለሰቦቹ በነፃ ይሰጣል። ሲመሽ 24 ሰዓት ሲሞላው ደቂቃዎቿን ሊሞሉት ሲቀሩት ትንሽ ለዕለቱ ገንዘብ ያዥ ወይም አካውንታንት ይመልሳሉ። ይህ የሚመለሰው ገንዘብ ከወጪ ቀሪ ነው። ይህ ሂደት ሰውየው እስከሚሞት ድረስ ሁሌም ጧት ከአካውንታንቱ ያንን ገንዘብ ይረከባል። 86400 ብርን በ24 ሰዓት ውስጥ እንደፈለገ ማድረግ ይችላል። ማጥፋት፣ ማባከን፣ ነግዶ ማትረፍ፣ በጎ ስራ መስራት አሊያም መሬት ቆፍሮ መቅበር ይችላል። በማግስቱም ያው ልማድ 86400 ብር አለውና ይህ ሂደት ሰውየው በህይወት እስካለ ድረስ የሚቀጥል ይሆናል። ነገር ግን ትላንት ያልወሰድኩት ሂሳብ አለኝ የሁለት ቀን ተደርጎ ይሰጠኝ ማለት ግን በጌታው ዘንድ ከህግ ውጪ ስለሆነ ያስቀጣል። ይህ 86400 ብር የተባለው ከፈጣሪ በየዕለቱ በ24 ሰዓት ውስጥ የሚሰጠን ሰኮንዶች ናቸው። ይህንን ነው ስኬታማ ሰዎች ወደ ገንዘብ በፍጥነት የሚቀይሩት። 6ቱ የስኬታማ ሰዎች ልማዶች። አንደኛ፣ ዓላማን አለመርሳት። ዓላማችንን በእቅድ ማስቀመጥ አለብን። ዓላማችን ትኩረት የሚስቡ ብዙ ነገሮች አሏትና ቢሆንም ለሰኮንድም ቢሆን ከዓላማችን ላይ አይናችንን ማንሳት የለብንም። ዘውትር ስንሰራም ሆነ ወደ መኝታችን ስንሄድ ዓላማችንን ማሰብ አለብን። ለሰኮንድ መዘናጋት የለብንም። ምክንያቱም ዓላማችን የሚያዘናጉ ብዙ መሰረታዊ ችግሮች አሉና። ስኬታማ ሰዎች ግን ከዓላማቸው ለሰኮንድ እንኳን አይዘናጉም። ቀናቸውን የሚመሩት በእቅድ ነው። አንተም እቅድ ሊኖርህ ይገባል። ያቀርከው ነገር በሰዓት፣ በቀናት፣ በሳምንት፣ በወራት ብሎም በዓመታት ከፋፍለ መጠቀም አለብህ። በተቻለ መጠን ካቀርከው እቅድ መውጣት የለብህም። እቅድ በአንድ ምሽት የሚውጠነጠን ሐሳብ ሳይሆን በጊዜና በወቅት የበሰለ ብዙ ጥናት የተደረገበት ሊሆን ይገባዋል። ጥናት ስንል በትምህርት ብቻ የዳበረ አይደለም፣ በልምድም የዳበረ ሊሆን ይችላል። ጊዜያችንን ከዓላማችን ላይ ከሚሰርቁብን እቅዶች መራቅ አለብን። ለምሳሌ ከመጠጥ ቤት ውሎ፣ ከአደንዛዥ እጽ ከሚገኝበት ቦታ፣ ሙሉ ጊዜን ከቴሌቪዥን ምልከታ፣ የተገኘው አጋጣሚ ሁሉ ሰርግና ምላሽ ማድረግ፣ ካላስፈላጊ ሐሜትና ወሬ መራቅ አለብን። እነዚህ ነገሮች ሳናውቀው ጊዜያችንን እምሽክ የሚያደርጉ የጊዜ ቆንጨራዎች ናቸው። ሁለተኛ፣ ሳያቋርጡ መሞከርና ተስፋ ለመቁረጥ። ሕይወት ብርቱ ሰልፍ ናትና ደግሞ መሞከር ለስኬት አንዱ በራችን ነውና። ዛሬም ነገም ትሞክራለህ፣ ላይሳካልህ ይችላል። ትወድቃለህ፣ ትነሳለህ። ተስፋ መቁረጥ ግን በስኬታማ ሰዎች ዘንድ ቦታም የለውም። ለዚህ ነው ጥሩ ምሳሌ ልንገርህ። ቶማስ ኤዲሰን ሳያቋርጡ መሞከርን አስተምሮናል። ቶማስ ኤዲሰን አምፖልን ለመፍጠር 1000 ጊዜ እንደሞከረ ይነገራልና። ነገር ግን ቶማስ ኤዲሰን ስኬቱን ያረጋገጠው ከ1001 ስኬት በኋላ ነው። ይህ ለዓለማችን ያበረከተው ማታን እንደ ፀሐይ እንድናያት እንድንመለከታት አምፖልን የሰራልን ታላቅ ሰው ነውና። ቶማስ ሰለቸኝ ብሎ ሙከራውን አላቋረጠም፣ ተስፋም አልቆረጠም። ቀን ማታ ሰራ፣ ወደ ስኬት ጎዳናም ገባ። ስኬታማ ሰዎች በዋዛ ተስፋ የሚቆርጡ
ሰዎች አይደሉም። በድቅድቅ ጨለማ ውስጥ ትንሽ ጭላንጭል ብርሃን አሻግረው ያያሉና በእነሱ ዘንድ ምቹ ቢሆንም ባይሆንም የጀመሩትን ስኬት ለማድረስ ይተጋሉ። መርሃቸውም የስኬት ጉዞ በውጣ ውረድ የተሞላ እሾሃማ መንገድ ነው ይላሉ። ስኬታማ ሰዎች ሁሌም ውድቀት በዙሪያቸው እንዳለ ያስተውላሉ። አንዳንዶች ደግሞ ውድቀት የስኬት ዋዜማው ነው ይላሉ። ስኬታማ ሰዎች ከውድቀታቸው እየተማሩ አዲስ ተስፋ እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ ለመሆን ማናችንም ብንሆን በቀላሉ ተስፋ መቁረጥ የለብንም። ሶስተኛ መወሰን መቻል ወይም በፍጥነት ማሰብ። ብዙዎቻችን የመወሰን ችግር አለብን። ለመወሰን ለማሰብ ዓመት አይበቃንም። ምክንያት ስንደረድር፣ ስንጥል፣ ስናነሳ መወሰን አቅቶን ነገሩን ችላ እንለዋለን። ስኬታማ ሰዎች ግን መወሰን የነሱ መለያቸው ነውና ለመወሰን የሚቸገር ሰው መልካም አጋጣሚዎች ሳይጠቀማቸው እንደ ቀላል ያልፉታልና። ምክንያቱም እድል ወይም መልካም አጋጣሚ በድንገት ነው የሚከሰተው። መጠቀም ካልቻልን ዳግም ስለመምጣቱ ምንም ዋስትና የለንምና ለመወሰን አትዘገይ። ፈጣን ምላሽ ችግሩንና መፍትሄውን እንዲሰራልን ለአእምሮ መስጠት ማለት ነው። 51% ከሆነ ወደ መፍትሄው፣ ከዛ በታች ከሆነ ደግሞ ችግሩን መጋፈጥ መቻል ነው። አሊያም አለመቀበል ማለት ነው ችግሩን። ካለመወሰን ግን የተሳሳተም ቢሆን መወሰን ያስፈልጋል። ታዲያ መወሰን ባለመቻላችን ያመለጡንን አጋጣሚዎች ቤት ይቁጠራቸው። በየዕለቱ ከምንጸጸትባቸው አብዛኛዎቹ ነገሮች መወሰን ካለመቻላችን የመጡ ነገሮች ናቸው። ስኬታማ ለመሆን ውሳኔ የመስጠት አቅም ያለው ሰው መሆን ይገባናልና። አራተኛ ኪሳራን አለመፍራት ወይም ሪስክ ቴከር የምንለው ማለት ነው። ብዙ ሰዎች ኪሳራን ይፈራሉ። ነገር ግን እንዲህም ብለው ከብዙ ነገሮች ጋር ራሳቸውን ያጣምራሉ። ይህ ገንዘቤ ከቤተሰብ ያገኘሁት ነው። ነግጄ አላቅም። ብከስርስ? ሌባ ቢወስድብኝስ? እሳት ቢበላብኝስ? ጦርነት ተነስቶ ቢወድምብኝስ? ከጓደኞቼ ጋር ለጋራ ሰርቼ ቢክዱኝስ? በማለት ኪሳራን አስቀድሞ የሚደረድሩ ሰዎች ዳግም ከቆሙበት ፈቀቅ ሳይሉ ዓመታት ቆሙበት ይነጉዳሉ። እነሱ ፈርተው የተዉትን ሐሳብ ሌሎች ኪሳራን የማይፈሩ ሰዎች ተጠቅመው ወደ ላይ ሲተኮሱ ሲያዩ እነሱ በጸጸት ይሰቃያሉ። ስኬታማ ሰዎች ኪሳራን አይፈሩም። ይልቁንም ስኬትን በማሰብ ሌሎች የማይደፍሩትን ሐሳብ ይደፍራሉ፣ ይወስናሉ፣ ይሻገራሉ። ድፍረታችንን በመረጃና በስሌት ላይ የተመሰረተ መሆን ማረጋገጥ ይገባናል። ኪሳራ አለመፍራታችን ያላየናቸውን መልካም አጋጣሚዎች አጥርተን እንድናይ ይረዳናል። አምስተኛ ለጋስ መሆን ወይም ሰው መርዳት። ስጡ ይሰጣችኋል የሚለው የመጽሐፍ ቅዱስ መርህ ቢሆንም ታዋቂዋ አናም በመስጠት ድሃ የሆነ የለም ትነናለች። ስኬታማ የሆኑ ሰዎች ጊዜያቸውን ለሌሎች ለመርዳትና ለመደገፍ ይጠቀሙበታል። ሌሎችን መርዳትና መደገፍ በሳይኮሎጂም ሆነ በአእምሮ ላይ በጎ ተጽዕኖ አለውና ስኬታማ ሰዎች የሚታወቁበት በለጋስና በደግነታቸው ነው። ስድስተኛ ራስን ማወቅ። ስኬታማ ሰዎች ራሳቸውን ጠንቅቀው ያውቃሉ። ማን እንደሆኑ፣ ምን እንዳላቸው፣ ምን እንደሚጎላቸው በደንብ ይገነዘባሉ። አለመቻላቸውን አምነው ይቀበላሉ። ከነሱ በተሻለ እድል በመስጠት ካሰቡት ይደርሳሉና የማይችሉትን እችላለሁ ብለው ጊዜ ከማጥፋት ይልቅ ሁል ጊዜም ቢሆን ከሌሎች መማርን ይመርጣሉ። ድክመቶቻቸውን ማወቃቸው እንዲሻሻሉ ያደርጋቸዋል። ራስን ማወቅ ከስኬታማ ሰዎች ልንማረው የሚገባ ወሳኝ ባህሪ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ የልቀት መንገድ የሚለውን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሰላም ሁኑልኝ።